የፈለጉበት ቦታ ለመድረስ ካሉበት መነሳት ተገቢ ነው። አንዳንድ ጊዜ ሌሎች የደረሱበት ቦታ ሆነን ራሳችንን እያየን አጉል ቅዠት ውስጥ የምንገባበት ሁኔታ አለና ምሳሌ ማድረግ ያለብን ያ ሰው ከምን ተነስቶ የት እንደደረሰ አሁን ያለበትን ደረጃ አይተን እንደው እንዳልኩት ቅዠት በሆነ መልኩ ትልቅ ደረጃ ከደረሰ ሰው ጋራ እኩል ካልሆንኩ ብሎ የሚደረግ መፍጨርጨር ተገቢ አይደለም። ወደኋላ የሚጎትተን ጉዳይ ነውና መሆን ያለበት ምንድነው? እኔ ያለሁት ምን ደረጃ ነው? ምን አቅም አለኝ? ባለኝ አቅም ላይስ ምን ብጨምር መድረስ የሚፈልግበት ቦታ ላይ ሌላው የደረሰበት ቦታ ላይ እደርሳለሁ ብሎ ማሰብ ነው ትልቁ ነገር። ስለዚህ ከዝቅታ ወደ ከፍታ መጓዝ እንደሚቻል የምንፈልግበት ትልቅ ቦታ መድረስ እንደምንችል ማወቁ ተገቢ ነው ማለት ነው። ትልቅ ለመሆን ከትልቅነት መጀመር አስፈላጊ አይደለም። ከታናሽነት ከትንሽነት ተነስተን ትልቁ ደረጃ ላይ መድረስ እንችላለን ማለት ነው።